ሰላም እንዴት ናችሁ? በዛሬው ቪዲዮአችን ይህን ቴክስት ወደዚህኛው 3D ቴክስት እንዴት በቀላሉ መቀየር እንደምንችል አሳያችኋለሁ። ለዚህ የግራፊክስ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ይህን ቪዲዮ ላይክ በማድረግ ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ ወደ ፒክሰል ላብ አፕሊኬሽናችን በመሄድ ወደ 3D ቴክስት መለወጥ የምንፈልገውን ጽሁፍ እዚህ ነው የምናስገባው። እዚህ ጋር የፈለግነውን አይነት ጽሁፍ አስገብተን እዛ ላይ ፎቶ ፊል ደግሞ ወደ 3D PSD ቴክስት መቀየር እንችላለን ማለት ነው። እኔ ለእናንተ ለማሳየት ያህል አርብ በሚለው ሰራላችኋለሁ ማለት ነው። 3D ቴክስቱን እዚህ ጋር ስፋት እናስተካክልና ፎንት መርጠንለት ቀጥታ ወደ ፍሪ ፒክ ሄደን አንድ ደግሞ አሪፍ የሆነውን 3D PSD ፋይሉን አውርደን እንመጣለን ማለት ነው። አሪፍ የሆነ ፎንት እንመርጥለታለን እንደዚህኛው። ለጊዜው ይሄኛውን እናደርግለታለን። እዚህ ጋር ሳይዙን ከፍ እናደርግና ከጎን ያላቸው ርቀት ጠበብ እናደርግለታለን 10 እናድርገው። ከዛ እዚህ ጋር ሳይዝ የተወሰነ እንጨምራለን 350 እናደርገዋለን። እናንተ እንደፈለጋችሁት መጠን እንደየጽሁፉ አይነት ይለያያል። የፈለጋችሁትን ጽሁፍ እዚህ ትጽፉና ቀጥታ ትራንስፓረንት አድርጋችሁ በፒኤንጂ ፋይል አልትራ ላይ አድርጋችሁ ታውጡታላችሁ ማለት ነው። እንደዚህ ካደረጋችሁ በኋላ ቀጥታውን ወደ ፍሪ ፒክ እንሄዳለን ማለት ነው። እሺ በቀጥታ ክሮም ላይ ከገባን በኋላ ሰርች ማድረጊያ ላይ ፍሪ ፒክ ፒኤስዲ ብለን ሰርች እናደርጋለን። ሰርች እንዳደረግነው እዚህ መጀመሪያ ላይ የሚመጣውን ፍሪ ፒኤስዲ ቴምፕሌትስ የሚለውን እንነካዋለን። በመቀጠል ቀጥታ ወደ ፍሪ ፒክ ይወስደናል ማለት ነው። እዚህ ጋር ከወሰደን በኋላ ሰርች ባሯ ላይ ፒኤስዲውን ሰርች ማድረግ እንጀምራለን ማለት ነው። እኛ የፈለግነው 3D ቴክስት ስለሆነ 3D ቴክስት ብለን ሰርች እናደርጋለን ማለት ነው። በመቀጠል እንደምትመለከቱት እንደዚህ አይነቶች 3D ቴክስት አይነቶችን ያመጣልናል። እኛ የምንፈልገውን አንዱን እናወርድለትና መስራት እንጀምራለን ማለት ነው። በጣም ብዙ አይነት የፒኤስዲ ፋይሎች አሉ፣ የ3D ቴክስት በጣም የሚያማምሩ ማለት ነው። እኔ ለእናንተ ለማሳየት ያህል አንዱን አውርጄ አሳያችኋለሁ ማለት ነው። ለምሳሌ ይሄኛውን እኔ ለእናንተ ለማሳየት ያህል አወርደዋለሁ ማለት ነው። እዚህ ጋር እሱን ከነካችሁ በኋላ እሱ የሚመስሉ አይነቶችን ሪከመንድ ያደርጋችኋል። ከላይ ዳውንሎድ የምትለዋን በምትነኩ ጊዜ ቀጥታ ዳውንሎድ ማድረግ ይጀምርላችኋል። ከላይ እንደምትመለከቱት ዳውንሎድ አድርጎ በቀላሉ ዳውንሎድ አድርገናል ማለት ነው። ይሄን ዳውንሎድ አድርገን ከጨረስን ቀጥታ ወደ ፎቶፊ ዌብሳይት እንሄዳለን ማለት ነው። በመቀጠል የፎቶፊ አፕን ከፍታለን ማለት ነው። አፑን ከኔ የቴሌግራም ቻናሌ ላይ አስቀምጬላችኋለሁ። የቴሌግራም ቻናሌን ዲስክሪፕሽን ላይ ወይም የኮመንት መጀመሪያው ላይ አደርግላችኋለሁ። ፎቶፊ ከከፈትነው በኋላ እንደዚህ አይነት ኢንተርፌስ እናገኛለን ማለት ነው። ኒው ፕሮጀክት ኦፕን ፍሮም ኮምፒውተር ቴምፕሌትስ እና ጀነሬት ዊዝ ኤአይ የሚሉ 4 አይነት አማራጮች አሉ። እኛ ኤዲት ለማድረግ የምንጠቀመው ኦፕን ፍሮም ኮምፒውተር የሚለውን አንድ ጊዜ እንነካዋለን ማለት ነው። ኦፕን ፍሮም ኮምፒውተር የሚለውን ከነካን በኋላ ቅድም ከፍሪ ፒክ ላይ ያወረድነውን ፒኤስዲ ፋይሉን እናስገባለታለን ማለት ነው። እኔ ጆይን 3D ኤዲቴብል የሚለውን አስገብለታለሁ፣ ቅድም ዳውንሎድ ያደረኩትን ማለት ነው ከፍሪ ፒክ። ከዛ በኋላም ሎድ አድርጎ ያመጣልናል ማለት ነው። በቀጥታ ሎድ የሚያደርገው እንደናንተ ስልካችሁ ራም ፍጥነትና እንደ ኢንተርኔቱ ይወሰናል ማለት ነው። እንደምትመለከቱት ቅድም ያወረድነው የፍሪ ፒክ ኤዲተብል ፒኤስዲ ፋይል ይሄን ይመስላል። ይሄን አሁን በመቀጠል ወደኛ አርብ ወደሚለው ቀጥታ መለወጥ ነው የሚኖርብን። ከዛ በፊት እዚች ጋር ሌየር 1 በተኗን እቺን አንድ ጊዜ እንነካለን። ከዛ እዚች ጋር እንደምትመለከቱት የአይን ምልክት አለ፣ ቴክስት የሚለው ፎልደር ጋር የአይን ምልክቷን ኦፍ እናደርጋታለን። በመቀጠል እዚህ ጋር በሰማያዊ በኩል የአይን ምልክት ያልበራለትን እናበራና
ፕሌስ ዩር ዲዛይን ሂር የሚለውን አንድ ጊዜ እንጫነዋለን። እሱን ከተጫነው በኋላ ሌየሯን በመንካት እንመለስና ወደ ላይ እዚህ ጋር ብዙ አይነት አማራጮች አሉን። ፋይል፣ ኤዲት፣ ኢሜጅ፣ ሌየር፣ ሰሌክት እና ሌሎችም አሉ። እኛ ለጊዜው ሌየር የሚለውን አንድ ጊዜ እንነካለን። በመቀጠል ስማርት ኦብጀክት የሚለውን በምንነካ ጊዜ ሶስተኛ ላይ ኦፕን ኤዲት ኮንቨርትስ የሚለውን ኮንተንትስ የሚለውን አንድ ጊዜ እንነካዋለን። እንደምትመለከቱት ከዚህ በፊት የተሰራውን ጆይን የሚለውን ቴክስት አመጣልን ማለት ነው። አሁን በመቀጠል ምን እናደርጋለን? ፋይል የሚለውን ላይ እንጫናለን። በመቀጠል እዚህ ጋር ኦፕን ኤንድ ፕሌስ የሚለውን ሶስተኛ ላይ ያለውን እንጫነዋለን ማለት ነው። ቅድም ፒክሰል ላብ ላይ አርብ ብለን የጻፍነው ማለት ነው። እሱን እዚህ ጋር ቀጥታ እናስገባለታለን ማለት ነው። ፎልደራችንን ከመረጥን በኋላ ፒክሰል ላብ ላይ መርጠን አርብ የሚለውን እናስገባለታለን። በመቀጠልም አርብ የሚለውን ጽሁፍ እዚህ ጆይን የሚለው ላይ ያስገባልናል ማለት ነው እንደምትመለከቱት። ከዛ እሱን ሳይዙን እና ሮቴት ማድረግ ከፈለጋችሁ እንደ የራሳችሁ ፍላጎት ከፍ ታደርጉታላችሁ። እዚህ ጋር እናንተ በምትፈልጉት መንገድ ካስተካከላችሁ በኋላ የሌየር በተኗን እንጫንና ከታች ያለውን ፕሌስ ዩር ቴክስት ሂር የሚለውን ከታች እዚህ ጋር ዲሌት እናደርገዋለን። ዲሌት ካደረግን በኋላ እኛ የጻፍነው ብቻ ይቀመጣል። በመቀጠል ምን እናደርጋለን? ፋይል የሚለውን አንድ ጊዜ እንጫናለን ከላይ። ከዛ እዚህ ጋር ሴቭ ስማርት ኦብጀክት የሚለውን አንድ ጊዜ እንጫነዋለን። በመቀጠል ወደ ስማርት ኦብጀክት በትንሽ ሰከንዶች ውስጥ አፕዴት ያደርግልናል ማለት ነው። ትንሽ እንጠብቀዋለን። እንደምትመለከቱት በጣም በሚገርም ሁኔታ አርብ የሚለውን ቅድም የሰራነውን ፎንት በሚያምር ሁኔታ እንደዚህ ኤዲት አድርጎ አስተካክሎልናል ማለት ነው። በጣም በሚያምር መልኩ እንደዚህ ያደረጋችሁ የተለያዩ ፖስተሮች ላይ፣ ተምኔሎች ላይ እንዲሁም ሌሎች ባነሮች ላይ መጠቀም ትችላላችሁ። ይሄን አሁን በመቀጠል ቀጥታ እንዴት ዳውንሎድ እንደምናደርግ አሳያችኋለሁ። እዚህ ጋር ፋይል የሚለውን በምትነኩ ጊዜ ከታች ኤክስፖርት አስ የምትለዋን እንነካታለን። ከዛ በጄፒጂ በሚለው ፋይል ነው የምናስቀምጠው፣ ምክንያቱም እስከነ ሙሉ ባክግራውንዱ ከፈለግነው ማለት ነው። ፒኤንጂም እንዴት ሴቭ እንደምናደርግ አሁን አሳያችኋለሁ። ከዛ እዚህ ጋር ስም ትሰጡትና ከታች ኳሊቲ 100 አድርጋችሁ ሴቭ የሚለውን መንካት ብቻ ነው ከእናንተ የሚጠበቀው። ወዲያው ዳውንሎድ ያደርግላችኋል። በፒኤንጂ ደግሞ ማጥፋት በፒኤንጂ ወይም ቴክስቷን ብቻ ከፈለጋችሁ ባክግራውንዱን ካልፈለጋችሁ ሌየሯን ነክታችሁ ባክግራውንድ የሚለውን ኦፍ ማድረግ ትችላላችሁ ማለት ነው። ከዛ ፋይል የሚለው ጋር ሄዳችሁ ኤክስፖርት አስ ብላችሁ ፒኤንጂ ብትሉት ቀጥታ ቴክስቷን ብቻ ዳውንሎድ ያደርግላችኋል። እዚህ ጋር እንደቀደሙ ስምና ኳሊቲ አይታችሁ ሴቭ የሚለውን በመንካት ዳውንሎድ ማድረግ ትችላላችሁ ማለት ነው። በዚህ መልኩ የፈለጋችሁትን ቴክስቶች በፈለጋችሁት ፒኤስዲ ፋይል መቀያየር ትችላላችሁ ማለት ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በቀጣይ በአሪፍ ቪዲዮ እስከምንመለስ ሰላም ቆዩ።